አንድ ጫማ ከአንድ ቀን በላይ ባናደርግ። ስለዚህ ምን ቢያደርጉ ይሻላል? መፍትሄው መጀመሪያ ቤት ውስጥ ማድረግ በሚችለው ነገር ልንገራችሁ። ምንድነው? ሆምጣጤ መጠቀም ነው። አንድ ኩባያ ሆምጣጤ ከሁለት ኩባያ ለብ ያለ ውሃን በማድረግ ከ10 እስከ 15 ደቂቃ እግሮቻችንን መዘፍዘፍ። ምክንያቱም ሆምጣጤ ባክቴሪያዎችን የመግደል አቅም ስላለው ማለት ነው። ከዛ በተጨማሪ ደግሞ ሎሚን እግራችን ላይ በመቀባት ከ10 እስከ 15 ደቂቃ መቆየት። ከተቻለ ደግሞ አንድ ጫማ ከአንድ ቀን በላይ ባናደርግና ስናደርግ ደግሞ ጫማውን አድርቀን ማድረግ። አንዳንድ ጊዜ ደግሞ ሻይ ውስጥ ያለው ኬሚካል ባክቴሪያ የመግደል አቅም ስላለው እግሮቻችንን ለብ ባለ ሻይ መዘፍዘፍ። ጨውም ደግሞ ባክቴሪያ የመግደል አቅም ስላለው እግሮቻችንን በጨው ውስጥ ወይም ደግሞ አንድ ማንኪያ ጨውና 2 ኩባያ ለብ ያለ ውሃ ውስጥ እግሮቻችን ከ10 እስከ 15 ደቂቃ በመዘፍና እግራችንን ማድረቅ። ከነዛ ሁሉ ግን ሁልጊዜ የጫማችን የእግሮቻችንን ድርቀት መጠበቅ በተወሰነ መልኩ ሽታ ሊቀንስልን ይችላል። ከዚህ በተጨማሪ ደግሞ ከፍተኛ ላብ በተፈጥሮ ያላቸው ሰዎች ወደ ሐኪም ቤት በመሄድ ላብ እንዲመነጭ የሚያደርገውን ሲስተም ማስቆም ይቻላል ማለት ነው።